መዳም ቤት ውስጥ ሆናችሁ ተስፋ የቆረጣችሁ ልትኖሩ ትችላላችሁ። እኔ እንደናንተ መዳም ቤት ሆኜ በጣም ተስፋ የቆረጥኩበት ጊዜ ነበረ። በቃ የሚያልፍ የማይመስለኝ ጊዜያቶች፣ ቁጭ ብዬ ከሰው ጋር ማወራበት ጊዜ ያለ እስከማይመስለኝ፣ መዳም ቤት ሆኜ የሚያልፍልኝ እስከማይመስለኝ ድረስ ማለት ነው። አንዳንድ ጊዜ ያላሰብነውን እግዚአብሔር ይስጠን ማለት ጥሩ ነው። ትልቅ ምርቃት ነው በነገራችን ላይና እኔ የተመኘሁት የሰው ሱቅ እንድሰራ ነበረ መዳም ቤት ሆኜ ቢያንስ እንኳን ከመዳም ቤት ወጥቼ ያው ታውቃላችሁ አላርሙ ስራው እንቅልፉ ምኑ በቃ በጣም እንትን ነው። መዳም ቤት ሆነን ብዙ ጊዜ ስንቆዩ ፀሐይ ይናፍቀናል፣ ሰው ይናፍቀናል። ሀገር ቤት እንኳን ሄደን እኮ ከመዳም ቤት ወተን ሀገር ቤት ስንሄድ ሰውን እንደ እብድ ነው ሰላም የምንለው። እቺማ አብዳ ነው የመጣችሁ ነው የምንባለው ብዙ ጊዜ ስለ እውነት እናውራ ከተባለና ምንድነው መዳም ቤት ውስጥ ሆኜ የተመኘሁት የሰው ቤት ሱቅ ተቀጥሬ ቢያንስ እንኳን በሰራው ብዬ በጣም ስመኝ ነበር። ሰው ቤትም ተቀጠርኩ፣ ወጣው፣ የራሴንም ሱቅ ከፈትኩ፣ የራሴንም ስራ ሰራው። እንግዲህ ይሄንንም ደግሞ ይሆናል ብዬ አስቤ አይደለም፣ እግዚአብሔር ግን አሰበልኝ ያደረገልኝ እና እኛ ከምናስበው በላይ እግዚአብሔር ያስብልናልና ሳታስቡ በጣም ብዙ ነገሮችን በህይወታችሁ ውስጥ እግዚአብሔር የሆነ ነገር ማድረግ ከፈለገ ሰከንድና ሰዓት አይፈጅበትም እና ያልፋል። ማያልፍ ነገር የለም። ዛሬ ላይ ተስፋ አትቁረጡ እሺ። ባላችሁት ነገር ግን አመስግኑ። ሁሌ አመስጋኝ መሆን አለባችሁ። ኦኬ፣ ሁሌ አመስግኑ። በህይወታችሁ ውስጥ የምታማርሩ ከሆነ ውዱ ባሌ እንዴ ነው የሚለው ምሬትን ነው የሚያመጣው ይላል። ደስታን ያመጣል። መቼም የማይጠፋኝ እሱ ቃል ምሬት አታውሪ ይላል ሁሌ ማለት ነውና ከሱ የተማርኩት ነው። ሀዘንን ያመጣል፣ ደስታን ያመጣል፣ ለቅሶን ያመጣል። በህይወታችሁ ውስጥ መቼም ማለት ባላችሁት ነገር አመስግኑ። አንቺ 1000 ድርሃም ተከፍሎሽ ያዘንሽ እዛ ግን ማለት ነው የሐኪም ቤት መድኃኒት መግዣ አጥቶ አልጋ ላይ ተኝቶ ማንም ዞር ብሎ ሳያየው በጣም ብዙ የሚሰቃዩ በጣም ብዙ ሰዎች አሉ። እነሱን አይተሽ በራስሽ ደስተኛ መሆን አለብሽ እሺ። ደስተኛ ሁኑ። በህይወታችሁ ባላችሁት ነገር አመስጋኝ ሁኑ። 1 ብር ኑሮሽ ያላመሰገንሽ 100 ብር ሲኖርሽ አታመሰግኝም። አመስጋኝ ሁኑ። አምላኬ ሆይ የሰጠኸኝን ሁሉ ስላልሰጠኝም አመሰግናለሁ። ምክንያቱም አንዳንዴ እዚች ምድር የሚጠቅመንና የማይጠቅሙን ነገሮች አሉ። ጠይቀን አንድ ሰው ጸልዮ አምላኩን ጠይቆ ካልተሳካለት ወይ ካልሆነ የጠየቅሽው ነገር ካልሆነ ከነጭራሹ ካልሆነ ላንቺ የማይጠቅም ነገር ነው። ቆይቶ ከሰጠሽ ደግሞ ትዕግስትን ላይ ያስተምርሽ ነው። ኦኬ፣ ቶሎ ከሰጠሽ ደግሞ እምነት ነው። ልንገራችሁ ብዬ ነው እኔ ያው ከገባችሁ ብዬ ነውና ያልፋል። በአንዲት ሰከንድና በአንዲት ደቂቃ ውስጥ ህይወታችሁ ውስጥ የሚቀየሩ ብዙ ነገሮች ሊኖሩ ይችላሉ። ኦኬ፣ ለዛ ተስፋ አትቁረጡ። ሌላኛው ነገር ምን ማለት ፈልጋለሁ